ውድ ቤተሰቦች ኢናስ ነኝ። ዛሬ በዚህ ቪዲዮ የማሳያችሁ በፖፖ ላይቭ የሰራነውን ገንዘብ እንዴት አድርገን በባንክ ዊዝድሮ ማድረግ እንደምንችል እንዴት አድርገን በባንክ እንደምናወጣ ነው በዚህ ቪዲዮ ማሳያችሁ። ይህ ቻናል በዋነኝነት ስለ ፖፖ ላይቭ አልጎሪዝሞችን የያዙ ቪዲዮዎችን ነው የሚለቀቅበት። ለቤታችን አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ ጀምሩ። የባንኮችን ምርጫ ያሳያችኋለሁ ማለት ነው። እዚህ ጋራ ፖይንታችሁ ከ100 ሺህ እና ከ100 ሺህ በላይ መሆን አለበት ወደ ገንዘብ ለመቀየር ማለት ነው። አንድ ጊዜ እዚህ ጋራ ፖይንት የምትለዋን አንድ ጊዜ እንነካታለን። ፖይንት የምትለዋን ስንነካ እንደዚህ ብሎ ያመጣልናል። አንድ ጊዜ ዝቅ እናድርግና እዚሽ ጋራ ዊዝድሮ ናው የምትላለች ዊዝድሮ ናው የምትለዋን አንድ ጊዜ እንነካታለን። ስንነካ እዚህ ጋር የዶላራችንን መጠን ያመጣልናል። ለዚያ እዚህ ጋር እኔ $32 ነው የሚለው። እዚህ ጋር ሜተድ የሚለውን አንድ ጊዜ እንነካለን። ሜተድ የሚለውን አንድ ጊዜ እንነካለን። ሜተድ የሚለውን ስንነካ እንደዚህ ብሎ ያመጣልናል ማለት ነው። በዩኤስዲቲ፣ በኢትዮጵያ ንግድ ባንክ፣ በባይናንስ ማውጣት የምትፈልጉ ሰዎች ቴሌብር፣ አዋሽ፣ አቢሲኒያ፣ ኦሮሚያ ባንክ እያለ ይኸውና የፈለጋችሁትን ባንኮች ያመጣላችኋል እዚህ ጋር ማለት ነው። አሁን እኔ በቴሌብር ነው ማውጣት የሚፈልገው። አንድ ጊዜ እዚህ ጋር ቴሌብር የምትለዋን የኢትዮጵያ ንግድ ባንክ ማውጣት የምትፈልጉ በዛ በኢትዮጵያ ንግድ ባንክ የሚለውን ባይንድ የምትለዋን እዚህ ጋር ነክታችሁ ማውጣት ትችላላችሁ። እዚህ ጋር ተከታተሉኝ። አሁን በኢትዮጵያ ንግድ ባንክ ማውጣት የምትፈልጉ ሰዎች እዚህ ጋር ቪው የምትላለች ፓስወርድ ይጠይቃችኋል። ከዚህ በፊት ሚስጥር ኮድ አስገብታችኋል። እሱን ኮድ ነው እዚህ ጋር የምታስገቡት። አስገባ እንደዚህ አድርጎ አመጣልኝ። ከዚህ በፊት እኔ ባይንድ አድርጌው ነበረ። ስልክ ቁጥሬ፣ የኢትዮጵያ ንግድ ባንክ ስሜ እስከ አያቴ ጽፍ ያለው እኔ ከዚህ በፊት እናንተ አስገብታችሁ ሰሚት ስትሉ ብራችሁን እንትን ይላችኋል ማለት ነው። ሶኒ አሁን ይሄን ለማሳየት ነው በኢትዮጵያ በቴሌብር ነው ማውጣት የምፈልገው። ቴሌብር ላይ ገባና እዚህ ጋር ባይንድ የምትለውን አንድ ጊዜ ነካለሁ። ባይንድ እዚህ ጋር ሚስጥር ኮዴን አስገባለሁ። እዚህ ጋር ሚስጥር ኮዴን ካስገባው በኋላ እዚህ ጋር ስምሽን ጻፊ ይለኛል። እዚህ ጋር አስገብ ይለኛል። እሺ ስሜን እስከ አያቴ ስማችሁን የምትልኩበትን አካውንት ስም ነው የምታስገቡት። የራሳችሁ ባይሆን ችግር የለውም። ኢማን ጀማል። እሺ እዚህ ጋር ደግሞ ስልክ ቁጥራችሁን ይላችኋል። ስልክ ቁጥር አስገባለሁ። እሺ ከዛ እዚህ ጋር ቼክ ማድረግ አለባችሁ እንደተሳሳቱ ፊደሎችን ወይ ደግሞ ቁጥራችሁን። እዚህ ጋር ሰብሚት የሚለውን አንድ ጊዜ እንነካለን። ስንነካ ይሄው እዚህ ጋር ባይንድ ብሎ እዚህ ጋር ሜተድ ላይ መጣልን ማለት ነው። እዚህ ጋር ቀጣይ ስቴፕ ደግሞ ዊዝድሮ ናው የሚለውን እንነካለን። እዚሽ ጋር ዊዝድሮ ናው የምትላለች እዚሽ ጋር አንድ ጊዜ እሷን እንነካታለን። ስንነካ እዚህ ጋር ማውጣት የምንፈልገውን ገንዘብ እናወጣለን። $10 ማውጣት ከፈለግን 10 እኔ ለጊዜው $10 ማውጣት የምፈልገው። ለዚያ ሰሚት እላለሁ። ዊዝድሮ አማውንት እዚህ ጋር ፓስወርድ ይጠይቀኛል። ፓስወርድ አስገባለሁ። ይሄው እንደዚህ ቼክ ፎር ዲቴልስ ይላል። እነካዋለሁ። ያው እዚህ ጋራ አመጣልኝ ማለት ነው 100,000 ፖይንት። የገባው ደግሞ ሎካል ከረንሲ 1660 ብር ነው የሚገባው ማለት ነው። ያው እዚህ ጋራ ደግሞ ስሜን እስከ አያቴ ስልክ ቁጥር አምጥቶልኛል ማለት ነው። ኦኬ ገንዘቡ ሲገባ ደግሞ በምን ያህል ሰዓት እንደገባ አሳያችኋለሁ። ይሄው ጋይስ ከ5 ደቂቃ በኋላ ይሄውና 1660 ብር ገብቷል ማለት ነው። ይሄ በሜሴጅ 1660 ብር ይሄውና ገብቷል ማለት ነው። ጌታሁን ተስፋዬ ፕላትፎርሙ በዚህ ሰውዬ ስም ነው በቴሌ ስም አይዶን የተመዘገበው። ገንዘቡ ይሄው እዚህ ጋር 1660 ብር ገብቷል። በዚህ አድርጋችሁ ፖፖ ላይቭን እየሰራችሁ ገንዘብ እንደዚህ ዊዝድሮ ማድረግ ማውጣት ትችላላችሁ ማለት ነው። አመሰግናለሁ።